የሻለው የሚለው አስተምሮ በክሪኤሽኒስት ቲዮሪ ውስጥ የሚገኝ ነው ማለት ነው። አምላክ ሰዎችን ፈጠራቸው የሚለው በክሪኤሽኒስት ቲዮሪ ውስጥ የሚገኝ አስተምሮ ነው። ቀጥሎ ደግሞ የምንመለከተው የክሪኤሽኒስት ቲዮሪ ተቃራኒ የሆነው ወይም ደግሞ ለበርካታ ዓመታት ሲከራከሩበት የነበረው ጎራ ሳይንቲፊክ ቲዮሪ ተብሎ የሚጠራው ነው። ሳይንቲፊክ ቲዮሪስ ምንድነው ብሎ የሚለው The scientific theory says that humans and other living things changed slowly over millions of years. changed የምትለውን ቃል በጣም እንፈልጋታለን። ስለዚህ በዋነኝነት ሳይንቲፊክ ቲዮሪ ተብሎ የሚጠራው ቲዮሪ ምንድነው የሚለው የሰው ልጆችም ሆኑ ሌሎች ፍጥረታት በሚሊዮን ለሚቆጠሩ ዓመታት በምድር ላይ በኖሩበት ወቅት ባለፉባቸው የተለያዩ ለውጦች ኦር ሂደቶች ውስጥ አሁን ያላቸውን ቅርጽ እየያዙ መጥተዋል ብሎ ነው የሚያስቀምጠው። and this process is called evolution. this process is called evolution በአማርኛው ዝግመተ ለውጥ ተብሎ የሚጠራው አስተምሮ ማለት ነው። ስለዚህ ኢቮሉሽን ወይም ደግሞ ሳይንቲፊክ ቲዮሪ ብለን የምንጠራው ቲዮሪ ምንድነው የሚለው የሰው ልጆች ግራጁዋሊ በስዕሉ ላይ እንደምንመለከተው ቀደም ሲል ከነበሩት አንሰስተሮቻቸው በጊዜ ሂደት የተለያዩ ሂደቶችን እያለፉ የተለያዩ ለውጦችን በፊዚዮሎጂካል እና በሳይኮሎጂካል አፒራንሳቸው ላይ ለውጥ እያደረጉ አሁን ላይ ያሉት የሰው ልጆች ዛሬ ላይ ያላቸውን ቅርጽ ዛሬ ላይ ያላቸውን አካል ይዘው ተገኝቷል ብሎ ኢቮሉሽን ወይም ደግሞ ሳይንቲፊክ ቲዮሪ ተብሎ የሚጠራው አስተምሮ ያስተምራል። ይሄ ዝግመተ ለውጥ የምንለውን በአማርኛ አስተምሮ ለመጀመሪያ ጊዜ ኮይን ያደረገው ግለሰብ ማን ነው ብለን ስንል his name was ቻርልስ ዳርዊን ይባላል። ቻርልስ ዳርዊን የተባለ ምሁር ነው እንግዲህ ለመጀመሪያ ጊዜ ይሄ he explained the evolutionary process እስካሁን ድረስ ስናወራ የነበረው ሰዎች የመጡት በተፈጥሮ አምላክ ፈጥሯቸው ሳይሆን በዝግመተ ለውጥ ነው የመጡት የሚለውን ቲዮሪ ለመጀመሪያ ጊዜ ኮይን ያደረገው ቻርልስ ዳርዊን ተብሎ የሚጠራ ግለሰብ ነው። he lived from 1809 up to 1882 ስለዚህ ከ1809 እስከ 1882 ዓመተ ምህረት ድረስ ነበረ በፈረንጆች አቆጣጠር በህይወት የኖረው ቻርልስ ዳርዊን እና እንግዲህ ከ1880ዎቹ ጀምሮ ማለት ይቻላል ቻርልስ ዳርዊን በህይወት ከነበረበት ጊዜ ጀምሮ ማለት ነው እስካሁን ድረስ ለበርካታ ዓመታት ሰዎች በእነዚህ ሁለት ቲዮሪዎች ማለትም በክሪኤሽኒስት ቲዮሪ እና በሳይንቲፊክ ቲዮሪ ሲከራከሩ ቆይተዋል። የሰው ልጆች የተፈጠሩት በመለኮት ወይም ደግሞ በአምላክ ነው አይደለም ሰዎች የተፈጠሩት በዝግመተ ለውጥ ነው ብለው በርካታ ሰዎች ሲከራከሩ ቆይተዋል። ሁለቱን ቲዮሪዎች እስቲ ለማነጻጸር ግን እንሞክር። The creationist theory suggests that humans were created by God and no change over time. ስለዚህ የክሪኤሽኒስት ቲዮሪ ለየት የሚያደርገው ነገር ምንድነው? የሰው ልጆች የተፈጠሩት በአምላክ ነው። ከዚህም ባለፈ ምንም አይነት ለውጥ በጊዜ ሂደት ውስጥ አላስተናገዱም። በተለይም በፊዚካል አፒራንሳቸው ይሄ በሚታየው አካላቸው ላይ የተለወጠ ነገር የለም። የመጀመሪያዎቹ የሰው ልጆች እንደነበሩት ሁሉ አሁን ያሉት የሰው ልጆችም ተመሳሳይ የሆነ አካላዊ ገጽታ ይዘው ነው የሚወለዱት የሚል አስተምሮን በክሪኤሽኒስት ቲዮሪ ወይም በስነ ፍጥረት አስተምሮ ላይ እናገኘዋለን ማለት ነው። and the belief is based on religious texts. ስለዚህ ይሄ ክሪኤሽኒስት ወይም ደግሞ አምላክ ነው ሰዎችን የፈጠረው የሚለውን አስተምሮ ስንመለከት እንደ ማስረጃነት የሚጠቀሙት የዚህ አስተምሮ አማኞች ሪሊጂየስ ቴክስቶችን ወይም ደግሞ ሃይማኖታዊ መጻሕፍትን ነው። የተለያዩ ቅዱሳን መጻሕፍትን በመጠቀም ሰዎች በእርግጥም ሰዎች የተፈጠሩት በዝግመተ ለውጥ ሳይሆን አምላክ ነው የፈጠራቸው የሚለውን እንደ ማስረጃ ለማሳየት እነዚህ ሪሊጂየስ ቴክስቶች ይጠቀማሉ። ከዚህ በተቃራኒ በሆነ መልኩ ደግሞ ሳይንቲፊክ ቲዮሪ ላይ ስንመጣ በሳይንቲፊክ ቲዮሪ የሚያምኑ ሰዎች እንደ ማስረጃነት የሚጠቀሙት ምንድነው? ፎሲልስ ኤንድ ሳይንቲፊክ ስታዲስ ነው። ስለዚህ የተለያዩ ቅሪተ አካላቶችን እና በሳይንሳዊ ጥናት የተገኙ ውጤቶች ናቸው ብለው የሚያስቧቸውን ነገር እንደ ማስረጃነት በመጥቀስ የሳይንቲፊክ ቲዮሪ አቀንቃኞች ምን ብለው ይናገራሉ? humans evolved through natural changes over time. ስለዚህ የሰው ልጆች በጊዜ ሂደት የተለያዩ ለውጦችን አስተናግደው አሁን ያሉት የሰው ልጆች ሊደርሱ ችለዋል ብለው ሳይንቲፊክ ቲዮሪ የሚያምኑ ሰዎች ደግሞ ያስተምራሉ። እንደ ማስረጃነት የሚጠቀሙት ቀደም ሲል እንዳየነው ፎሲሎችንና ሳይንቲፊክ ስታዲዎችን ነው ማለት ነው። እዚህ ጋር ሁለቱም በንጽጽር ቀርቧል። እዚህ ቴብል ላይ እንደምንመለከተው የክሪኤሽኒዝም ወይም ደግሞ የክሪኤሽኒስት አስተምሮ የሚያምኑ ሰዎች ምን ብለው ነው የሚያምኑት? humans were created by God whereas ሳይንቲፊክ ጋር ስንመጣ ግን humans evolved ስለዚህ ለውጥ አድርጓል የሰው ልጆች ብለው ነው የሚያስተምሩት። ታዲያ ክሪኤሽኒስቶች የሰው ልጆች የመጀመሪያዎቹ የሰው ልጆች እነማን ናቸው የት ነው የተገኙት ለሚለው ጥያቄ መልስ ሲሰጡ they believe that Adam and Eve were the first humans.
የመጀመሪያዎቹ የሰው ልጆች አዳምና ሔዋን ይባላሉ። ስለዚህ ከአዳምና ከሔዋን ነው አሁን ያሉት የሰው ልጆች እየተዋለዱ ዛሬ ላይ ሊደርሱ የቻሉት ብለው ያስተምራሉ። whereas ሳይንቲፊክ ቲዮሪ ጋር ስንመጣ ደግሞ humans shared a common ancestor with apes የሳይንቲፊክ ቲዮሪ አስተማሪዎች ደግሞ ወይም ደግሞ አቀንቃኞች ደግሞ ምን ብለው ነው የሚናገሩት? የሰው ልጆች ከጦጣ ዝርያዎች ጋር ኮመን የሆነ አንሰስተሮች ነበሯቸው ወይም ደግሞ ተመሳሳይ የሆኑ ቅድማያቶች ነበሩን ብለው ነው የሚያስተምሩት። በዚህ ስዕል ላይ እንደምንመለከተው ከተለያዩ የኤፕ ዝርያዎች አሁን ላይ ያሉት የሰው ልጆች የዘር ሐረጋቸው ይመዘዛል ብለው ነው የሚያስተምሩት ማለት ነው። ስለዚህ የክሪኤሽኒስት አቀንቃኞች እንደ ማስረጃ የሚጠቀሙት ባይብልን ነው፣ ቅዱስ መጽሐፍ ቅዱስን ነው የሚጠቀሙት። and scientists or the scientific theories believe that their thought or their theory is based on fossils and genetics ስለዚህ በቅሪተ አካላትና በዘረመል ጥናት ላይ መሰረት አድርገው የሳይንቲፊክ ቲዮሪ ወይም ደግሞ የኢቮሉሽን ትምህርት አቀንቃኞች የነሱ ቲዮሪ ትክክል እንደሆነ ለማስረዳት ይሞክራሉ ማለት ነው። ቀጥሎ ሂዩማን ኢቮሉሽን ላይ እንደ ማስረጃነት የሚጠቀሙባቸው ነገሮች ምንድናቸው? የተገኙ ፎሲሎች አሉ ብለናልና የትኞቹን ፎሲሎች ነው እንደ ማስረጃነት የሚጠቀሙት? የሳይንቲፊክ ኢቮሉሽን ወይም ደግሞ ሰዎች በዝግመተ ለውጥ ነው የመጡት ብለው የሚያስተምሩ ሰዎች የትኞቹን ማስረጃዎች ነው የሚጠቀሙት የሚለውን ለማየት እንሞክር። በመጀመሪያ የኢቮሉሽን አስተማሪዎች ምን ብለው ነው የሚሉት? ሆሚኒድስ were the ancestors of human beings ቀደም ሲል እንዳየነው በኢቮሉሽን አስተምሮ መሰረት የሰው ልጆች ከጦጣ ዝርያዎች ጋር ኮመን የሆነ አንሰስተር አላቸው ወይም ደግሞ ተመሳሳይ የሆኑ አያቶች አሏቸው ብሎ ነው የሚያስተምሩትና ከነዚህ ቅድመ አያቶቻችን መካከል ሆሚኒድስ የሚባለው ግሩፕ የሰው ልጆች የመጡበት ነው ብለው ይናገራሉ። ሆሚኒድስ ከሚባለው ግሩፕ ነው አሁን ያሉት የሰው ልጆች የመጡት። ከዚህ ሆሚኒድስ ከሚባለው ግሩፕ ደግሞ human beings belong to the species homo sapiens ከዚህ ሆሚኒድስ ከሚባለው ትልቅ ግሩፕ ደግሞ የሰው ልጆች የሚመደቡት ሆሞ ሳፒያንስ ከሚባለው የዘር ግንድ ነው የሚመዘዙት። አሁን ያሉት የሰው ልጆች የተገኙት ሆሞ ሳፒያንስ ከሚባለው የዘር ግንድ ነው ብለው ያስተምራሉ። ለዚህ ጥሩ ማሳያ አድርገው የሚጠቅሱት አውስትራሎፒቲሲንስ የሚባሉትን ነው። አውስትራሎፒቲሲንስ were the earliest human species in Africa around 6 million years ago ስለዚህ እንደ ማስረጃነት ከሚያነሷቸው የዝግመተ ለውጥ አስተማሪዎች መካከል በዋነኝነት የሚጠቀሱት ስፒሺሶች አውስትራሎፒቲሲንስ የሚባሉት ናቸው። እነዚህ አውስትራሎፒቲሲንስ የቅድመ ሰው ዝርያዎች ሲሆኑ ከዛሬ 6 ሚሊዮን ዓመታት በፊት በአፍሪካ ኮንቲኔንት ውስጥ ይገኙ ነበር፣ በአፍሪካ አህጉር ውስጥ ይገኙ ነበር ብሎ ነው የሚያስተምሩት። and የነዚህ ቅሪተ አካላት ማለትም የአውስትራሎፒቲከሶች ቅሪተ አካላት በኢትዮጵያ፣ በኬንያ፣ በሳውዝ አፍሪካ እና በቻድ አካባቢ ታገኝቷል። ስለዚህ እነዚህን ፎሲል ኤቪደንሶች እንደ መሰረት በማድረግ ኢቮሉሽን ነው ኦሪጂን ኦፍ ሂዩማን ቢንግስ ለሚለው ጥያቄ መልስ የሚሰጠው ብለው ይላሉ። ከነዚህ መካከል በሀገራችን ኢትዮጵያ ውስጥ ከተገኙ ቅሪተ አካላቶች መካከል በጣም ታዋቂ የሆነችው አውስትራሎፒቲከስ አፋረንሲስ የሚል ሳይንሳዊ ስም ያላት ወይም በተለምዶ አብዛኞቻችን የምናውቃት ሉሲ ወይም ድንቅነሽ የሚል መጠሪያ ያላት ቅሪተ አካላት ነች። ስለዚህ አውስትራሎፒቲከስ አፋረንሲስ ወይም ደግሞ ሉሲ ድንቅነሽ ተብላ የምትጠራው ፎሲል ለዚህ አውስትራሎፒቲከስ ለሚባለው ግሩፕ ጥሩ ኤግዛምፕል ነች። ስለዚህ የሰው ልጆች ከጦጣ ዝርያን የተገኙት የሚለውን ነገር እንደ ማስረጃነት ለማሳየት የዝግመተ ለውጥ አቀንቃኞች እቺን ፎሲል እቺን ቅሪተ አካል ይጠቀማሉ እንደ ማስረጃነት። የት ነው የተገኘችው? እዚሁ ሀገራችን ውስጥ በአፋር ክልል ሀዳር በሚባል ቦታ ላይ ነው የተገኘችው። አፋር ክልል ውስጥ የሚገኝ ሀዳር የሚባል ቦታ ላይ የተገኘችው በ1974 ነው። ስለዚህ ሰዎች እቺን ቅሪተ አካላት እንደ ማስረጃነት እቺን ብቻም ሳይሆን ቀደም ሲል ያነሳናቸውን በኬንያ፣ በደቡብ አፍሪካና በቻድ አካባቢ የተገኙትን ቅሪተ አካላት እንደ ማስረጃነት አይተው ሰዎች የተገኙት አምላክ ፈጥሯቸው ሳይሆን ወይም ደግሞ በክሬሽኒስት ቪው ሳይሆን ሰዎች የተገኙት በዝግመተ ለውጥ ነው፣ በሚሊየን ለሚቆጠሩ ዓመታት የተለያዩ ሂደቶችን አልፎ ነው ብለው ያስተምራሉ ማለት ነው። በዚህ ቪዲዮ ላይ የተመለከትነው ሁለቱን ቲዮሪዎች ነው። የሰው ልጅ ከየት ተገኘ ለሚለው ጥያቄ የመጀመሪያ ያየነው ክሬሽኒስቶች ምን ብለው ያምናሉ? they believed that humans were created by God ስለዚህ ሁሉም በሚችል አምላክ ነው የሰው ልጆች የተፈጠሩት ብለው ያምናሉ። የኢቮሉሽን አስተማሪዎች ደግሞ የሰው ልጆች በጊዜ ሂደት አሁን ያሉበት ደረጃ ላይ ሊደርሱ ይችላል ብለው አስተምረዋል። እንግዲህ በቀጣይ ቪዲዮ ላይ አብረን የምንመለከተው በዚህ በኢቮሉሽን ቲዮሪ ላይ ማለትም በዝግመተ ለውጥ የሚያምኑ ሰዎች
እንደ ማስረጃነት የሚጠቀምባቸው ሰዎች አልፈውባቸዋል ብለው የሚያስተምሯቸውን 3 ስቴጆች አብረን የምንመለከት ይሆናል።